ሰላም የዩቲዩብ ቤተሰቦቼ፣ በዛሬው ዕለት ደሴ ከተማ ተገናኝተናል። በዋናነት 3 ቦታዎች እናያለን ማለት ነው። ከሙዚየም ጫተራ እንዲሁም ኢስተራን አብረን የምንጎበኘው ነው። ብዙዎቻችሁ ደሴ ሙዚየምን ያያችሁት አይመስለኝምና ደሴ ሙዚየሙን ውስጡ ምን እንደሚመስል አብረን የምናየው ማለት ነው። ቆይታችሁን ከኔ ጋር አድርጉ። መልካም ጊዜ ይሆንላችሁ። ሰላም የዩቲዩብ ቤተሰቦች፣ አሁን የምገኘው በደሴ ሙዚየም ሲሆን የተሰራው በ1909 ከህንድና ከአርመን በመጡ ባለሙያዎች ተገንብቶ ለደጃዝማች ዮሴፍ ብሩ መኖሪያነት ታስቦ ተሰራ ነበር መጀመሪያ ላይ። ከጊዜ ሂደት በኋላ በ1973 የወቅቱ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም በተገኙበት የወሎ ቤተ መዘክር በሚል ስያሜ በሙዚየምነት ተቀይሯል። የሙዚየምነት ታሪኩ የሚጀምረው በ1973 ጀምሮ ነው ማለት ነው። በወቅቱ እንግዲህ የጂኦግራፊካዊ አከላለል መሰረት ወሎ እስከ አፋር ድረስ ያካልል ነበር። በዚህ ውስጥ ያሉ ብሔር ብሔረሰቦች ማንነታቸውን፣ ባህላቸውን፣ ታሪካቸውን የሚወክሉ ቅርሶቻቸው ተሰባስበው ይህ ሙዚየም ሊከፈት በቅቷል ማለት ነው። አጠቃላይ ያለው ነገር ይህንን ይመስላል። ስለ ቤቱ ሌሎች ደግሞ በየክፍሎቹ እየገባን ለማየት እንሞክራለን ማለት ነው። ቆይታችሁን ከኔ ጋር አድርጉ። መልካም ጊዜ። ይሄኛው ክፍል እንደምትመለከቱት የአርት ጋላሪ ነው። ሀገራችን ውስጥ የሚገኙ አንጋፋ ሰዓሊዎች የተሰሩ ስራዎች ናቸው። እንግዲህ ታስበው የተሰጡ ስጦታዎች ናቸው። በተለያዩ አሳሳል የተሳሉ ናቸው። የራሳቸው የሆነ መልእክት አላቸው ማለት ነው። እንደምትመለከቱት እዚህ ጋር ብራና የተሰሩ ስራዎች አሉ ማለት ነው። እንዲሁም ሌሎች ከሳንቲምና ከማህተም የተሰሩ ስራዎችም እንደምትመለከቷቸው አሉ በየክፍሉ ውስጥ ማለት ነው። ይሄኛው ከዚያኛው ክፍል የቀጠለ ነው። ትንሽ ለየት የሚያደርገው ነገር አስቀድሜ እንደነገርኳችሁ ሙዚየሙን መርቀው የከፈቱት መንግስቱ ኃይለማርያም እንደሆኑ ነግሬያቸዋለሁ ማለት ነው። ይህ የእሳቸው ጽሁፍ ነው። እንደምትመለከቱት በ1973 ሲከፍቱ ሰጡት የግል አስተያየታቸው ነው ማለት ነው። ወደ ሰነዶቹ ስንመጣ እነዚህ እንግዲህ ጥንታዊ ሰነዶች ናቸው። በመርሆ ቤተ መንግስት ውስጥ የነበሩ ናቸው። በተለይ በ1970ዎቹ ውስጥ ተለይ በቤተ መንግስት ውስጥ የነበሩ ሰራተኞች ደሞዝ ይቀበሉባቸው የነበሩ የሂሳብ መዝገቦች እንዲሁም ሌሎች ሂሳቦች ጭምር ይመዘገቡባቸው የነበሩ የሂሳብ ሰነዶች ናቸው። ይህ ደግሞ የኪነ ጥበብ ክፍል ነው። የመድረክ ላይ እንቅስቃሴዎችና በወቅቱ አግኝተዋቸው የነበሩ መታሰቢያ ሽልማቶች የሚታዩበት ክፍል ነው። በ1970ዎቹ እንግዲህ ወርቃማው በሚባለው የሀገራችን የሙዚቃ ዘመን ላይ የአንጋፋው የወሎ ላሊበላ ኪነት ቡድን አጠቃላይ የቡድን መድረክ ላይ እንቅስቃሴዎችን የራሱን የሆነ አሻራውን ጥሎ አልፏል ማለት በወቅቱ በተለያዩ የሀገራችን ክፍል እየተዘዋወሩ ስራዎቻቸውን ያቀርቡ ነበረ። በተለይ ለጦር ክፍሉ ምናምን ያቀርቧቸው የነበሩም ይህን እንደምትመለከቱ ከጦር ክፍሉ የተሰጡ ሽልማቶች ናቸው ማለት ነው። ቡድኑ እንግዲህ እነ ክብርት ማሪቱ ለገሰ፣ እነ ዚነት ሟባ፣ ሌሎች አቅፎ ይንቀሳቀስ የነበረ ትልቅ የኪነት ቡድን ነበር ማለት ነው። ሌላኛው ደግሞ የዱር እንስሳቶች የሚያሳዩበት ክፍል ነው ማለት ነው። እንግዲህ እንደምትመለከቷቸው በወሎ አካባቢ ይገኙ የነበሩ የተለያዩ የዱር እንስሳት ክፍሎች በባህላዊ መንገድ አድርቀው እዚህ ለእይታ በቅተዋል ማለት ነው። እንደምትመለከቷቸው የነብር፣ የእባብና የተለያዩ የሜዳ ፍየሎች አሉ ማለት ነው። ወደ ሌላኛው ክላስ ስንሄድ ደግሞ እዚህ ጋር እንግዲህ እንደምትመለከቱት በወቅቱ አርበኞች ለተለያዩ ለምግብና ለመጠጥ ይጠቀሙባቸው በአድዋ ሰዓት በዘመቱ ሰዓት ይጠቀሙባቸው የነበሩ ይሄ እንደምትመለከቱት ሞሰብ ነው ማለት ነው። እንግዲህ በፓርቲሽን ያለው ነው። በሁለት በኩል የተለያዩ ምግቦችን ይይዛል ማለት ነው። እዚህ ጋር የምትመለከቷቸው ከቆዳ የተሰሩ እርኮቶች ናቸው። ውሃን ለመያዝ እንግዲህ ቆዳ በተፈጥሮ ብዙ ነገሮችን ይዛል ማለት ነው። ቆይታ ያደርጋል ማለት ነው። ይህ ደግሞ እንደምትመለከቱት ለጠጅ መጠጫነት ለተለያዩ መጠጫነት ተጠቀሟቸው የነበሩ ማቴሪያሎች ናቸው። እያንዳንዳቸው ከ3 እስከ 5 ሊትር ይዛሉ ማለት ነው። እዚህ ጋር የምትመለከቷቸው አርበኞች በወቅቱ ይጠቀሟቸው የነበሩ የጦር መሳሪያ እንዲሁም አንፋሮ እናያለን ማለት ነው። አንፋሮ ማለት እንግዲህ አንበሳ የገደለ ጀግና ግንባሩ ላይ የሚያስራቸው የጀግንነት ማሳያ ምልክቶች ናቸው። ምክንያቱም የሚዘጋጀው ከአንበሳ ጋማ ነው። ይህ ለማድረግ የግድ አንበሳ ገዳይ መሆን ይጠበቅበታል ማለት ነው። ጦር ጋሻዎች እንደምትመለከቷቸው ናቸው። ወደ ሌላኛው ክላስ ደግሞ ስንሄድ እነዚህ ደግሞ ነጋሪቶች ናቸው። ለተለያዩ ለጦር ህዝቦች እንዲሰባሰቡላቸው ከተለያዩ ቦታዎች ይጠቀሟቸው የነበሩት ነጋሪቶች ናቸው ማለት ነው። ወደ ሌላኛው ክላስ ደግሞ እናመራለን ማለት ነው። እንግዲህ ቤቱ እንደምትመለከቱት በጣም ገራሚ ነው። እያንዳንዱ የድሮ አባቶች እና ልጅ ኢያሱ ፎቶዎችም እዚህ ላይ ተደርድረው እናያለን ማለት ነው። ወደ ሌላኛው ክፍል ደግሞ የምናቀና ይሆናል ማለት ነው። እንደምትመለከቱት ነው። ውስጡ በጣም ገራሚ ስዕል ነው ማለት ነው።
እዚህ ጋር ደግሞ የምትመለከቱት ንጉሱ ይጠቀምበት የነበረ የተሟላ የንጉስ ሚካኤል ፈረስ እቃ ነው ማለት ነው። እንግዲህ ያንዳንዱ ንጉሶች እንደምታውቁት የራሳቸው የሆነ ፈረስ ስም አላቸው ማለት ነው። የንጉስ ሚካኤልም አባ ሻንቆ ይባል ነበር። እዚህ ጋር ደግሞ እንደምትመለከቱት ጫማው ከጣሊያኖች የተማረከ ጫማ ነው ማለት ነው። ለፈረስ መጋለቢያነት ይጠቀሙት የነበሩ። ይህ ደግሞ ከተለያዩ ክፍል ለሀገራችን በስጦታም በግዥም የገቡ ወደ ሀገራችን ክፍል መሳሪያዎች ናቸው ማለት ነው። እንግዲህ መሳሪያው ከአንድ በላይ ስለማይዝ ዝናሮችን የሚጠቀሙ እንደነበር ያሳያል። ይህ የምትመለከቱት የእግር ገንባሌ ነው። አርበኞች ለሾህ ከተለያዩ ትሮች እግራቸውን ይከላከሉበት የነበሩት መካኒዝም ወይም ሲስተማቸው ነው ማለት ነው። እንግዲህ እንደምትመለከቱ ነው። በጣም ገራሚ ነገር ነው። እዚህ ጋር ደግሞ እንደምትመለከቱት ጸረ አውሮፕላን ነው። እንግዲህ የአየር መቃወሚያ የሚባለው ነው ማለት ነው። እንግዲህ ከጣሊያኖች የተማረከ መሳሪያ ነው ማለት ነው። እንግዲህ የወቅቱ አባት አርበኞቻችን የማረኩት የአየር መቃወሚያ መሳሪያ ነው ማለት ነው። ሌሎች ደግሞ እንደምንመለከታቸው በወቅቱ እንግዲህ የተለያዩ ዘመናዊ የተባሉ መሳሪያዎች ናቸው። እና ይህን የምትመለከቷቸው መትረየሶች ናቸው። ከጣሊያኖች የተማረኩ መትረየሶች ናቸው ማለት ነው። እንግዲህ በጣም የሚደንቅ ነገር ነው ማለት ነው። ወደ ሌላኛው ክላስ መራ ይሆናል ማለት ነው። እንግዲህ እነዚህ ደግሞ የቤት ውስጥ ቁሳቁስ እንዲሁም አልባሳት ይጠቀሙባቸው የነበሩት ክላስ ውስጥ ነው ገብተን የማሳያችሁ ማለት ነው። እንግዲህ እነዚህ የምትመለከቷቸው እቃዎች በወቅቱ ይጠቀሟቸው የነበሩ ነው። ፎቶዋቸውም እንግዲህ በወቅቱ የወሎ ግዛት እስከ አፋር ድረስ ያካልል ስለነበረ የተለያዩ በአካባቢው የሚገኙ ማህበረሰብ ባህላቸውን፣ የአለባበስ ዘዴያቸውን የሚያሳይ ስዕል ነው ማለት ነው። እነዚህ ደግሞ የተለያዩ እቃዎች ልጃገረዶች እንዲሁም ትልልቅ ሰዎች ይጠቀሟቸው የነበሩ ነው። እዚህ ጋር ደግሞ በጣም የሚገርማችሁ ነገር ብርኩማ ትባላለች። እቺ ለትራስ ይጠቀሟቸው የነበሩ ነገሮች ናቸው ማለት ነው። እዚህ ጋር የምትመለከቱት ለመጠጫነት ይጠቀሟቸው የነበሩ ከቀንዶሽ ቀንድ እንዲሁም ከተለያዩ ማቴሪያሎች የተሰሩ የዋንጫ መጠጫዎች ናቸው ማለት ነው። ወደዚህኛው ደግሞ ስንመለከት ሞሰቦች እናያለን ማለት ነው። እዚህ ጋር እንደምትመለከቱት ከቆዳና ከጎማ የተሰሩ ጫማዎችንም እናያለን ማለት ነው። እዚህ ጋር ደግሞ እንደምንመለከተው ይህ የድንጋይ ወፍጮ የሚባለው ነው ማለት ነው። እንግዲህ ክላሱ ህይወታቸውን የሰው ልጅ ህይወታቸውን ለማቅለል የተለያዩ መካኒዝሞችን ይጠቀሙ እንደነበረም ያሳያል ማለት ነው። እንግዲህ ያለፉ ሰዎችም እዚህ ጋር እንደምትመለከቱት ለምግብ መጠቀሚያነት ይጠቀሟቸው የነበሩ ናቸው። እነሞ ሞሰቦች አሉ። ከተለያዩ ከሸንበቆ ከቀርከሃ የሚሰሩ ናቸው። አገልግልና ሞሰቦች እናያለን ማለት ነው። እዚህ ጋር እምቢልታ የተለያዩ ክራርና ማሲንቆ እናያለን ማለት ነው። እዚህ ጋር ደግሞ ንጉሱ ይጠቀሙበት የነበሩት በገና ነው ማለት ነው። ከበገናው ባሻገር ደግሞ እንደምትመለከቱት ነው ማለት ነው። እንግዲህ ክላሱ ይህንን ይመስላል። በጣም የሚገርም ነገር ታዩበታላችሁ። ሁላችሁም ወደዚህ አካባቢ እየመጣችሁ ይህንን ለማየት የምትችሉ ብታዩት፣ መምጣት ለማትችሉ ደግሞ ይህንን ቪዲዮ ተመልክታችሁ በቀላሉ ውስጡን ማወቅ ትችላላችሁ ማለት ነው። ሌላ ክላስ ደግሞ ካለ እስኪ ወደ ውስጥ ገባ ብለን የምናይ ይሆናል ማለት ነው። ይህኛው ክላስ ደግሞ እንደምትመለከቱት አርኪኦሎጂ ክፍል ነው። ከተመለከቱት የዝሆን የዳሌ አጥንት ነው። ከ3.5 ሚሊዮን ዓመት በላይ ያስቆጠሩ የዝሆን የዳሌ አጥንቶች ናቸው ማለት ነው። በመካከለኛው አዋሽ ስምጥ ሸለቆ ውስጥ ነው የተገኘው። እነዚህ ደግሞ ከሸክላ የተዘጋጁ በ1989 የፈረንሳይ አርኪኦሎጂስት ጠሉ ወረዳ ቀጠጥያ የምትባል ቦታ እንዳገኟቸው ይናገራሉ ማለት ነው። ያገኟቸውም አርኪኦሎጂስቶች ግኝቶች ናቸው። ከ450 ዓመት በላይ እንዳስቆጠሩም ይናገራል ማለት ነው። ውስጡ እንግዲህ በአጠቃላይ ይህንን ይመስላል። ከውጭ ደግሞ ሌሎች የምናሳያችሁናል ማለት ነው። ተከታተሉ። እዚህ ጋር እንደምትመለከቱት በ1965 ዓመተ ምህረት በወሎ አካባቢ ተከስቶ እንደነበረ እና የአንድ ቤተሰብ እዚህ ጋር ከስሬ እንደምትመለከቱት የአንድ ቤተሰብ የእውነተኛ ሙሉ ታሪክ ነው ማለት ነው። ባት ከላይ ነው፣ ከታች እናት አለች። እናት ደግሞ አቅፋ የያዘቻት ህፃን ልጅ እየጠባቻት፣ እንዲሁም ከስር ደግሞ ሌላ ሴት ልጅ በረሃብ ምክንያት ሞቶ የሚያሳይ ነው ማለት ነው። በጣም አሳዛኝ ክስተት ነበር ማለት ነው። በወቅቱ ደጋጋሚ በወሎ አካባቢዎች የዝናብ ችግር ያጋጥማሉ ማለት ነው። አሁን እንግዲህ ቤተሰቦቻችን እንደምትመለከቱት ቆይታችን በሙዚየም ውስጥ የነበረውን ቆይታ ይህንን ይመስል ነበረ። ደግሞ አሁን ወደ ጫተራ ዞር ዞር ብለን የማሳያቸው ይሆናል ማለት ነው። ቆይታችሁን ከኔ ጋር አድርጉ። ሰብስክራይብ ማድረግ አይረሳ። መልካም ጊዜ
እስኪ አሁን ደግሞ ወደ ጫተራ ዞር ዞር ብለን አካባቢ ምን እንደሚመስል እንግዲህ ወሎ ውስጥ በጣም የተለያዩ የከሚሴ አካባቢ ዙሪያዎች እንዲሁም በወሎ ያሉ ጫቶች ይነገርላቸዋል። የበቀላ ጫት የሚባለውንም የማሳያችሁ ይሆናል ማለት ነው። እንግዲህ አካባቢ እንን ይመስላል። ወደ ውስጥ ገባ ብለን እስኪ አንድ ባንድ የምናይ ይሆናል ማለት ነው። ተከታተሉኝ። እስኪ እዚህ ጋር ደግሞ ትንሽ አረፍ ብዬ ገዣለሁ የሚለውን ነገር ለማወቅ እንደምትመለከቱኝ እንግዲህ እዚህ ጋር ቁጭ ብዬ የ200 ብር ጫት እየተደራደርኩ ነበረ ለመሸጥ። ያው አልተሳካም። እሱም ዝም ብሎ ውሃ ካስጠማኝ በኋላ ሳይገዛ ይቀርቷል ማለት ነው። እኔም አሪፍ ነው አይጎዳም እያልኩ ነበረ መሰለኝ። እንግዲህ አልተሳካልኝም፣ ገበያ አይሆነኝም ማለት እንደምትመለከቱት ግን የ200 ብር አሪፍ የከሚሴ በቀላ ጫት ነው ነበር የተባልኩት። እሱም ሊገዛኝ አልቻለም። እኔም እንግዲህ እንደምታዩት ውሃ ከመጠማት ብዬ አላዋጣቶ ምናምን አልኩት ማለት ነው። መልካም ጊዜ። አሁን ደግሞ እስኪ ወደ ጢስተራ የተባለችውን አካባቢ የምናይ ይሆናል ማለት ነው። ቆይታችሁን ከኔ ጋር አድርጉ። መልካም ጊዜ። እንግዲህ ቤተሰቦቼ እንደምትመለከቱት ወሎ በጢስ አንዱ የሚታወቅበት ነው ማለት ነው። እንግዲህ ከኋላ እንደምትመለከቱት ሙሉ በክረምት ወራት አይነሳም ማለት ነው። እንደምትመለከቱት ሸራ ነው የሚለብሰው። አዳሩን ምንጊዜም በዝናብ ወቅት የሚሆን በበጋ አይነሳም። እንደምትመለከቱት ነው። የተለያየ አረንጓዴ፣ ቢጫ፣ ቀይ በጣም ገራሚ ቦታ ነው ማለት ነው። እንግዲህ እንደምትመለከቱት ደስ ይላል። ወሎ ውስጥ እንግዲህ እና ጭስ ሲባል ማያቃለ ብዬ አላስብም ማለት ነው። እንግዲህ ቆይታችን ይሄንን ይመስል ነበር። እንደምትመለከቷት ናት። ስለተከታተላችሁ ከልብ አመሰግናለሁ ማለት ነው። የወሎ ቆይታችን ይሄንን ይመስል ነበረ። በሌላ ቦታ ደግሞ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ማድረግ አይረሳ። አብራችሁ ስለነበራችሁ ስለተመለከታችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ ባይ። አድራ ባልቀመጥ አደቡን ባላውቅም አጃይ ሳይወጣ ዷይን አለቅም። ነገኔም ወድሽ አላቅሽ የቀና ይፈስልሽ ጀመር ልቤ እንደ ቦርከና ደጋጎቹ መጀን በጡሃሩ ደቷ ርቦሻል በሏል ጎሻ አይጠፋም ከጇን የጦሳና ቀበት ወጥቶ እንደዋያለው ያየሽ ለምን ይሆን ክብር ከሚለው ያየሽ ለምን ይሆን ክብር ከሚለው ክብር ከሚለው ጭሳው አደስናሽቲ ገሮመጀን 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 ወሎ ወሳኝን ኩኖ ያው ይዘልቃል እንጂ ሰው ባልተጀነበት መንደፍሮ ይሄዳል ጥላሽ ባረፈበት የቀረብሽው ለምለም ያስወረካ ጉማዬው በትሽከራያ አንቺ ተለቤ ጉማዬው በትሽከራያ አንቺ ተለቤ ጉማዬ አምሳያም ባገሩ ጉማዬ ባይኖርሽ ነው እንጂ ጉማዬ አይን የሚበዛብሽ ጉማዬ ላፍታ ስትሄጂ